ድምጽን ብቻ በመጠቀም እሳትን ማጥፋት ተችሏል። በምስሉ ላይ እንደምታዩት የሚነሱ እሳቶችን በድምጽ ብቻ ማጥፋት ሳይንቲስቶች እንዲቻል አድርገዋል። ውሃና ሌላ ኬሚካሎችን ሳትጠቀሙ ድምጽን ብቻ በመጠቀም እሳትን ማጥፋት ትችላላችሁ ማለት ነው። በዚህ አይነት መንገድ እሳት ለመቀጣጠል ከሚያስፈልጉት ነገሮች መካከል የመጀመሪያው ኦክሲጅን ነው። ሲቀጥል ደግሞ ፊውል ነው የሚቀጣጠለው ነገር። ሶስተኛ ደግሞ ሂት የምንለው ወይም ሙቀት ነው። ስለዚህ ይሄኛው አሁን በሳይንቲስቶች የተሰራው ነገር ይሄ ኦክሲጅንን ከእሳቱ አካባቢ በግፊት እንዲርቅና እንዲበተን ያደርገዋል። ስለዚህ እሳቱ ከሚያስፈልጉት ነገሮች ኦክሲጅንን ስለሚያጣ ለመንደድ ስለማይችል በዛው ይጠፋል ማለት ነው። በምስሉ ላይ እንደምታዩት በቤቶች ጭምር ይሄ ነገር ተገጥሞ ሙከራ ተደርጎበት እሳትን እያጠፋ ይገኛል። ይህ ብቻ ሳይሆን በጀርባ የሚታዘልና በእጅ ይዞ ለመንቀሳቀስ የሚያስችል በድምጽ የሚሰራ የእሳት ማጥፊያ ላውንች አድርገዋል ማለት ነው። የሚጠቀሙት የፍሪኩዌንሲ አይነት ሎ ፍሪኩዌንሲ የምንለው አይነት ስለሆነ የሰው ልጆች አይሰሙትም፣ ወይንም የእኛ ጆሮችን ላይ ያሉ ሴንሰሮችና ሪሰፕተሮች ሴንስ ማድረግና መስማት አይችሉም። ስለዚህ የሰው ልጆች ላይ ጉዳት ሳያደርስ እሳትን በቀላሉ በድምጽ ብቻ ማጥፋት ተችሏል ማለት ነው። ሳይንሳዊ ነገር የሚመቻችሁ ከሆነ ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።